ቤተሰብን አገርን የምትፈጥረው ሴቶች ስለሆኑ ሌላ ሰው ስለሰራ ሁሉም ይሰራ ማለት አይደለም እና ቤተሰብ ቢከበር በጣም ደስ ይለኛል እኔ ወንዶች ሚስት እንዲኖራቸው ያስፈልጋል ኖት ማአት ዚዊ ጥፍር ጂኒ ቁልቋል ያሉ ገንዘብ የሚያባክኑ ሴቶች ትክክል አይደለም በቃ ይሄ ቀውስ ነው ለሀገሪቷ ራሱ ይሄን መተው አለባቸው ሲሪየስሊ ነው ማለት ምክንያቱም ከባሏ ጋር ለመኖር ስርዓት ይዛ ወንድሟን ነው አገሯን ነው ባል ማለት እኮ አገርም ነው ለኔ እኔ እንጃ አገርን ማዳን ማለት ነው ባሏን ማዳን ማለት እንጂ በቃ ሌላ ወሬ ምናምን ሳትሰማ የእውነት በጣም መቀናውን የአሜሪካን ሀገር ሲሄድ በቃ ባለትዳር ከሆኑ የእውነት ባለትዳር ናቸው ማለት በጣም ነው ብዙ ሰው ኢንተርቪው አድርጌያለሁ ወንዶችንም ቢሆንና ዴዲኬትድ ናቸው ለህይወታቸው ለኑሯቸው አይሰሳቱም ሌላ ሴት አያዩ በቃ ትዳር ያዙ ትዳር ነው ገባ እሱ ነገር እስማምኛ ሀገር በጣም መለመድ አለበት because እሱ ደግሞ እኔ ትልቁ መሰረት ሴት ነች ሴት ባሏን እንደፈለገች ማዳን ትችላለች እና እሱ ፓርት እኔ እንጃ ብዙ የተነገረም አይመስለኝም በጣም መታሰብ ያለበት ነው በተለይ ደግሞ እኔ አይገባኝም ልጆች ወልደው እንደገና ገባህ መጠነኛ ገንዘብ መጥቶ እንደገና ለቤት ሰራተኛ የሚከፈል ነገር ዘን ምንድነው ልጁ ህፃኑ ልጅ የሚያጣው ነገር በጣም ትልቅ ስለሆነ ማለት ነው ገባህና እኔ እንጃ እሱ ላይ በጣም መታሰብ ያለበት ይመስለኛል ኢቭን ለኢንስቲትዩሽኑም ለቀጣሪውም በጣም ከባድ ነው ሲሪየስሊ ለኛ ለቀጣሪዎች በጣም ከባድ ነው ግን ማንንም ሰው አይናገራትም ስለሚፈራ ማለት ነው እውነቱን አያወራም ለምንድነው ይሄ እናቶች የሚያስተዳድሩት ቤት ሲሆን ይገባኛል ገባ ኦፍ ኮርስ ልጁም ሳክሪፋይስ ያደርጋል ማለት ነው ግን ትዳር ሴቭ ቢደረግ ያ ማለት ትዳር ማለት ኢንስቲትዩሽን ነው ለኔ ኢንስቲትዩሽን ደግሞ ገነባ ማለት አገር ኬት ነው የሚመጣው ከቤተሰብ ቆኖ አይደለም ቤተሰቡን ያዳነሰው አገሩንም ያድናልና እሱ በጣም ቢታሰብበትና ብዙ ቢሰራበት ትልቅ ነው ብዬ ነው ማስበው ሶ ሌላው እንድናነሳ እንፈልገው ሜቢ ከቻሌንጆቹ አልወጣንምና እዚሁ ቢዝነስ ዓለም ላይ ያሉ ቻሌንጆችን ምክንያቱም ብዙ ጊዜ አይነገሩም ከላይ ያለው ስኬቱ